ሰላም እንዴት ናችሁ? ሰላም ናችሁ? ያሬድ አሰፋ እባላለሁ። የዚህ ቻናል አዲስ ከሆናችሁ በተቻላችሁ መጠን ሰብስክራይብ አድርጉ። ዛሬ አንድ ታሪክ እነግራችኋለሁ። በዚህ ታሪክ ላይ ምን እንዳገኛችሁ፣ ቁም ነገር ምን አገኛችሁ የሚለውን ነገር በደንብ ታዩታላችሁ። በእርግጠኝነት ከዚህ ታሪክ ላይ ብዙ ትማራላችሁ። ያገኛችሁትን ትምህርት ደግሞ ኮሜንት ላይ አስቀምጡት፣ ምን አገኛችሁ የሚለውን ነገርና ዛሬ የማወራላችሁ አንድ ትልቅ ታሪክ ነው። አንድ ወጣት ከተማ ውስጥ ያደገ ክፍለ ሀገር ሂዶ የማያውቅ ከተማ ላይ ብቻ ያደገ አንድ ወጣት ልጅ ነበር። አጋጣሚ የትምህርት ሲዘጋ ወደ አያቱን ለመጠየቅ በጣም ራቅ ያለ ቦታ ገጠር ቦታ ሄዳል። እዛ ገጠር ቦታ ላይ ከሄደ በኋላ አጋጣሚ አያቱ ታማ ነበርና በሚሄድበት ሰዓት ላሚቱን ሚያልብላት ተቸገረች። አያቱ ላሚቱን ለማለፍ ፈልጋ እና እኔ አልብልሻለሁ ችግር የለውም ማለት እኔ ችግር የለውም አልብልሻለሁ ችግር የለውም ያልበታል አለ። አንቺ ተኝ ብላ ታማ ስለነበረ አያቱን ትሰጠዋለች። ወተቱን የሚያልብበት ማለቢያውን ትሰጠዋለች። ላሚቱን የሚያስርበት ገመድ ትሰጠዋለች። ጠፍር የሚባል ጠፍሩ ትሰጠዋለች። ላሚቱን የሚያልብበት ጠፍር ትሰጠዋለች። መቀመጫ ተቀምጦ እንዲያሏት ዱካ ትሰጠውና ጥያቄውን ለቃለት አልበናቱ ነው ብላ ትሰደዋለች። ከዛ በኋላ ሰውየው ልጁ ማለብ ይጀምራል፣ ግን አልመጣም። በጣም ብዙ ሰዓት ቆየ። በጣም 1 ሰዓት አካባቢ 2 ሰዓት አካባቢ ላይ ቆየ። ሴትዮዋ ምን ነካው ልጄ ይሄን ያህል ማለብ ይሄን ያህል ያቆያል ብላ ደንግጣ ከታማ ስለነበር ተነስታ በር ላይ ስትመጣ አጋጣሚ ክረምት ነበርና ልጁ ጭቃ በጭቃ ሆኖ መጣ። ፊቱ ጭቃ ነው፣ ልብሱ በጣም ጭቃ ሆኗል እና ግራ ገባት። ምነው ልጄ ጭቃ በጭቃ ሆነሃል? ምንድን ነው የተፈጠረው ነገር? ወተት ማለብ ይከብዳል ነው ያለችው። አይ እናቴ ወተት ማለብ እንኳን አይከብድም እና ታዲያ ምንድን ነው እስካሁን የቆየበት? ምኑ ነው የከበደ ስትለው ከባዱ ነገር ላሚቱን ዱካ ላይ ማስቀመጡ ነው አላት ይባላል። ከባዱ ላሚቱን ማለብ ሳይሆን ላሚቱን እዚህ ዱካ ላይ አስቀምጬ ለማለብ መሞከሬ ነው የከበደኝ አላት። አሁን አስቡት፣ ላሚቱን እግሯን አስሮ ቀጥታ ዱካው ላይ ተቀምጦ በሁለት እጁ ማለብ ሲገባው ሲምፕል በሆነ ነገር ቀላል በሆነ መልክ ላሚት ማለብ ሲገባው ትንሽዬ ወተት ነው እሱ ይዞ የመጣው። ለካ እሱ ይሞክር የነበረው እሱ ያስብ የነበረው የተሰጠውን ዱካ ላሚቱን ለማስቀመጥ ነው ያሰበው። እዛች ላይ አስቀምጧት ላሚቱን ካስቀመጣት በኋላ ምንድን ነው ያሰበው? ማለብ እና ሲፈራገጥ ዱካው ላይ ለማስቀመጥ አስቀምጦ ላሚቱ እግሯን ለማሰር ሲያስብ ጭቃ በጭቃ ሆኗል። ምንም ትንሽ ጠብ ያለች ወተት ነው ይዞ የመጣው። አሁን ከዚህ ታሪክ ምንድን ነው የምንማረው? አንዳንድ ጊዜ የተዘረጋ ሲስተም አለ፣ አንዳንድ የተዘረጋ ስርዓት አለ። ያንን ሲስተምና ስርዓት ተከትለን በቀላሉ መስራት ካልቻልን በራሳችን እሳቤ ነገሮችን በቸልተኝነት ሲስተሞችን አሰራሮችን ሳንከተል ከሰራን እንፈራገጣለን። ለውጥ አናመጣም። ለውጥ በማያመጣ መንገድ፣ ለውጥ በማያመጣ ጎዳና፣ የትም ሊያደርሰን በማይቻል በተበላበት በማይሆን አሰራርና ድርጊቶች ነገሮችን በምናከናውንበት ሰዓት ዋጋ ያስከፍላል ማለት ነው። ይህ ልጅ ጭቃ በጭቃ ሆኗል፣ ዋጋ ከፍሏል። የሚፈልገው ወተት እንኳን ማምጣት አልቻለም። ለምን ሲባል አሰራሩን አላወቀውም፣ አካሄዱን አላወቀውም። እና በሁሉ ጊዜ ሲስተም ዘርግተን አሰራሮችን አውቀን በትክክልና በጣም በተሻለ መልክ መስራት ይጠበቅብናል። እና እያንዳንዱ ቸካሉት ስ እያንዳንዱ ከልጁ ብትማራላችሁ ሲቸካሉት እና የምትሰሩት ስራ በትክክለኛው ነገር አውቃችሁት ነው ወይ? ነገር የሰራችሁ ያለው ተረድታችሁት ነው ወይ? ገብቷችሁ ነው ወይ? ሲስተሙ በሚፈልገው ነው፣ ስርዓቱ በሚፈልገው እየሰራችሁ ያለው ራሳችሁን ቸካሉ ነው። እንደ በግብት ባቡዘት ይህን ነገር ራሳችሁን ቸክ እናድርግና አንድ ነገር ስትሰራ አውቀን ተረድተን መሆን አለብን። ምንም ችግር የለውም፣ በችግር ተከበብ ችግር የለውም አውቀዋለሁ በሚል ድፍረት አንዳንድ ጊዜ ዋጋ ያስከፍላል የሚል ነገር ከዚህ ታሪክ ተምረናል። ሌሎችም እንቀጥላለን። በነበረ ሰዓት አመሰግናለሁ። አሁንም በድጋሚ የዚህ ቻናል ቤተሰቦች በተለይ አዲስ የመጣችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። አመሰግናለሁ። ብርቱ ሚዲያ ከእናንተ ጋር ብዙ ሀሳቦችን ብዙ አዳዲስ መረጃዎችን ወደፊት ለእናንተ ያቀርባል። መልካም ውሎ